ዌልካም ባክ የቴክ ቪዥን ቤተሰቦች እንደምን አላችሁ? ዛሬ ደግሞ የምናየው ምንድነው ማለት ነው HTML ምንድነው የሚለውን ነገር ነው። HTML ምንድነው? እንዴት ነው የሚሰራው? HTML ከዚህ ቀደም ባለው ቪዲዮ እንደነገርኳችሁ ስትራክቸር ነው ቢልድ የሚያደርግልን something like that button input box or ጽሁፎችን ክሬት ማድረግ ስትፈልጉ ቴብሎችን ክሬት ማድረግ ስትፈልጉ we're going to use HTML ማለት ነው። ስለዚህ HTML is not a programming language ከዚህ የምንረዳው አንድ ነገር ማርክአፕ ላንጉጅ ነው ማለት ነው። ፐርፐዙ ስትራክቸር ለመስራት ብቻ ነው የሚሆነው ማለት ነው። ስለዚህ የዌብ ፔጃችንን ስትራክቸር ቢልድ ያደርግልናል። ከዛ ውጪ ስትራክቸሮቹን ለመስራት የምንጠቀምበት ቴክኒክ ታጎች አሉት። እነኛን ታጎች ነው የምንጠቀማቸው እና ዞስ ታጋር ዲስፕሌይ አይደረጉም ለዩዘሩ ውስጡ ያላቸው ኮንተንት ብቻ ነው ዲስፕሌይ የሚሆንልን ማለት ነው። የሰራ እናየዋለን ማለት ነው። ፒስ ባይ ፒስ አይ ቲንክ ስክሪኑን ሼር ስላደረኩት የምታዩት ከሆነ this is like የሆነ እንደዚህ አይነት ኮድ ብትጽፉ this thing is going to be displayed ማለት ነው። ስለዚህ እየሰራን ነው ሜክ ሴንስ እንዲሰጥ ስቶሪው። አሁንና let me put my mic in here ለመሰማማት እንዲመቸን ቲንክ ይሰማል ብዬ ተስፋ አደርጋለሁ። እሺ ስለዚህ የመጀመሪያው የምናደርገው ነገር ምንድነው ማለት ነው ዶክ ታይፕ እንጨምርበት ማለት ነው። ዶክ ታይፕ is not case sensitive የመጀመሪያው ነገር መረዳት ያለብን case sensitive አይደለም ማለት if you using like small letterም capital letter ብትጠቀሙም ችግር የለውም ማለት ነው። ፕሮግራሚንግ ላንጉጅ ላይ አሁን ስንገባ በደንብ እየተረዳ ነው እንመጣለን። ፕሮግራሚንግ ላንጉጅ ራሱን ችሎ case sensitive ስለሆነ ማለት ነው። ስለዚህ this one is doc type አጠገቡ የሆነ HTML የሚል ጽሁፍ አለው። that's enough just አንድ ታግ ነው ኦፕኒንግ ታግ ብቻ ነው ማለት ነው። ከዚህ በኋላ ሌላ ምን ያስፈልገናል? ታግ HTML የሚባል ታግ ያስፈልገናል። ይሄ HTML ታግ እንደከፈትነው መዝጋት አለብን። እንዘጋዋለን። ስለዚህ መጀመሪያ ዶክ ታይፕ የሚባል አንድ ታግ ከፈትኩኝ then HTML የሚባል ሁለተኛ ታግ ከዚህ ላይ የምንሰራቸው ነገሮች በሙሉ እዚህ ውስጥ ነው የሚኖሩት ማለት ነው። HTML ታግ ውስጥ ሁለት ነገር ብቻ ነው የሚኖረው። ሌላ ምንም የሚኖር ነገር የለም። አንደኛው ሄድ ነው፣ ሁለተኛው ቦዲ። ስለዚህ ሄድ ምንድነው? ሴንቲንግ እንደከፈትነው መዝጋት አለብን። እሱን ካልበሳን ቆንጆ ነው። አንደኛው ሄድ፣ ሌላኛው ደግሞ ቦዲ ነው። ስቲል እዚህ ድረስ ደርሰን ራሱ ምንም ዲስፕሌይ ያደረገልን ያለ ነገር የለም። ሄዱ the only thing ዲስፕሌይ ሊሆን የሚችል ነገር ምንድነው? ታይትል ነው የሚሆነው ማለት ነው። እዚህ ጋር ሰርቸው ላይመጣልን ይችላል ታይትል because like ማሳያ ቦታ ስለሌለው ማለት ነው። ታይትል ብለን ብንጽፍበት ይሄ ታይትል መምጣት የነበረበት የቱ ጋር ነው ማለት ነው? ልክ እዚህኛው ጋር ፔጅ ታይትል እንደሚለው ማለት ነው። እሱ ጋር ነው የሚመጣው፣ ቦዲ ውስጥ አይደለም or እዚህ የምታዩት ዲስፕሌይ ውስጥ አይደለም። ከሱ ውጪ ያሉ ነገሮች በሙሉ ዌብሳይት ውስጥ ሊታዩ የሚችሉ ነገሮች በሙሉ የት ነው የሚመጡት ማለት ነው? እዚህ ውስጥ ማለት ነው። ስለዚህ አሁን እዚህ ጋር h1 ሰርቼ this is heading 1 ብለው this one is going to be like በh1 የተጻፈ ጽሁፍ ይሆናል ማለት ነው። ስለዚህ ፓራግራፍ መጻፍ እንችላለን ከፈለገን we can create a paragraph ታጉ ብቻውን ዲስፕሌይ እንደማይሆን እዩት። ታጉን ብቻ ሳስቀምጠው ምንም የሚፈጠር ነገር የለም። ግን ውስጡ የሚጽፋቸው ነገሮች በሙሉ በፓራግራፍ ፎርማት ይጻፋሉ ማለት ነው። this is paragraph። ስለዚህ ስትራክቸር ማለት ይሄ ነው ማለት ነው። ስለዚህ ኢንፑቶችን ምናምን ኤቭሪቲንግ በቃ የምንሰራቸው ዌብሳይቱ ላይ ዲስፕሌይ እንዲሆኑ የምንፈልጋቸው ስትራክቸሮች በሙሉ they are going to build in the body ውስጥ ማለት ነው። የቀሩት ፎርማል ስትራክቸር ናቸው። በቃ HTML ሲፈጥረውም ሲጀምርም እንደዚህ ነው የሚሰራው። I think that's enough for this lesson. I think ከዚህ ሌሰን ብዙ የተማራችሁ ይመስለኛል። ዌብሳይቱ ላይ እንደዚህ ኢንተራክት ማድረግ ትችላላችሁ። ቪዲዮ ከላይ ይኖርላችኋል። there is a description. Yeah, I think that's enough for today. Bye bye guys, I'll see you in the next video.